አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውዶቼ እንደምን አድራችኋል? ሰላም ነበራችሁ? እኔ ጋር አልሐምዱሊላህ። ዛሬ አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውዶቼ እንደምን አደራችሁ? ሰላም አደራችሁ ወይ? ከኔ ጋር አልሐምዱሊላህ። ማላህ የሚባል ስመኪን ሰራ ማላህ ጉዴ እየጠበስኩ ነው። እዚህ የዘራብለኝ ካሮት ማለት ነው። እዚህ ደግሞ ሎሚ የተገሸረ ደረቋለኝ። እዚህ ኬዝበር አለኝ። ይሄ ደግሞ ማላህ ነው፣ አሳው ነው ማለት ነው። እንደዚህ ውሃ ነክሬ እንትን ዋሻቦ እንትን እንዳይል ውሃ ብዙ ሰዓት አጥቤ ነክሬ እንዲህ አድርገዋለሁኝ። እንደገና ደግሞ ሩዙ ነው ማለት ነው። በከልም ዘፈዘፍኩት። እንደዚህ አድርጌ እንትን ብየዋለሁ ማለት ነው። ሰዎች ሸራቡ ላይ ካርጎ ይሄን ይመስላል። እዚህ ደግሞ ብዛር ባርድ፣ ከሙን፣ ክሮን፣ ቀርፋ ለቀርፋ ሳይሆን እንትን ማነው ስሙት ይወ ምንድን ነው የሚባለው? ክርክም፣ ቁንዶ በርበሬ፣ የኢትዮጵያ በርበሬ፣ የኢማራት ብዛር ሀር፣ ብዛር ባረድ፣ እንደገና እንትን ሄል። እዚህ ደግሞ ሽንኩርት አለኝ ማለት ነው። እንትን ነጭ ሽንኩርት እዚህ አድርጌ እየሰራሁ ነው። እንስራ ውዶች፣ ምሳ እንስራ። ይሄ ሁላ ነው የሚጨመረው ማለት ነው። ማለት ይሰራ እንደዚህ ተደርጎ ነው። አሻቦ አይጨመርም። ለራሱ ባሻቦ ተነቅሮ ስለሚመጣ አሻቦ ይደረግም ማለት ነው። ቶሎ አሕሪቡ ምሳ እንስራ ውዶች እላችኋለሁ ሀያቶች። እዚህ ደግሞ ሙቅ ሐሙቅ ያለው ማለት ነው። መክቡስ ነው የምሰራው። ያኔ እንትን ይባላል፣ መክቡስ ይባላል ማለት ነው። ይሄ የማላህ መክቡስ ነው የሚባለው ማለት ነው። ምሳሌ ዘንድ ናችሁ። እንዴት ናችሁ? የመዳም ኩሽና እንዴት አድርጓ ይዟችኋል? የምን አድራችኋል? ነቃ ነቃ እያላችሁ ነው ወይ? አብሽሩ፣ አይዟችሁ፣ ተበራቱ። ሻላ ያልፋል ይሄ ቀን። ከሰው ብዙ ወጥተን ሀገራችን ሰላም ሆኖልን በሀገራችን እንኖራለን ኢንሻአላህ። አብሽሩ ቅመሞች፣ እንበርታ፣ በርቱ፣ አበረታቱ። ደግሞ እኔን ላይክ አድርጉ። አዲስ ጀማሪ ነኝ። የዩቲዩብንም ምንነትም አላውቅም። ዝም ብዬ ልሞክረው ብዬ ነው ማለት ነው። ኢንሻአላህ ተስፋ አለኝ ማለት ነው። አብሽሩ፣ አይዟችሁ እላችኋለሁ ውዶች። የሞታ ነግራችሁ እዚህ ነጭ ሽንኩርቱ ላይ ጅንጅብል፣ እርጥብ ጅንጅብል አለው ማለት ነው። ያጣፍጠዋል፣ ቃና ይሰጠዋል ማለት ነው። የጨመርኩኝ ከዛ ደግሞ ሎሚውን እጨምራለሁ ማለት ነው። ምን ይጠፋችኋል? እንዲያው የአንዱ ስራና የአንዱ ስራ እንደሌለም ምናምን እንጂ ሁሉ ነገር ኢትዮጵያዎች እኮ ለምግብ ስራ የሚለን የለም ማለት ነው። ከዛ ምንድን እጨምራለሁ? ዴዘሬን ከንቱኑ ለጥቄ ነጭ ሽንኩርቱና ከሎኑ ጨምሮ ለጥቄ ዴዘሬን እጨምራለሁ። ትንሽ ውሃ አደርግበታለሁ። ዴዘሩ እንዲሞቅ የሚበስል ማለት ነው። የዘሩ ደግሞ ቃና ይሰጠዋል፣ ሎን ይሰጠዋል። ምርጥ ነው ማለት ነው። ሞክሩት ውዶች፣ አሰሩት እንዲሆነ። አንዳንዱ ቤት አይወዱም፣ አንዳንዱ ቤት ደግሞ ይወዳሉ። እኛ ቤት ሁሉንም ነገር የምሰራውን ነገር ይጥማቸዋል ማለት ነው። ኢንሻአላህ አብሽሩ።
በረታቱኝ፣ ላይክ አርጉ ውዶች እላቸዋለሁ ውዶች። ብቻ ግን አይመችም፣ በአንድ እጅ ተይዞ ስለሆነ አይመችም። መጀመሪያ ተሸፋፍታ አላሳየኋቸው አይመችም እና ነው ማለት ነው። ተካፍቴ ጨርሼ ነው እንደዛ ተጠጥተዋለሁ ማለት ነው። እዛ ኬዝበሩን የመጨረሻ ነው የማደርገው። ደግሞ አሁን ሁሉንም እዚህ እንትን ያልኩትን እጨምራለሁ ማለት ነው። ጨምር ሁሉንም ሆኔ ሁሉንም ጨመርኩኝ። እየነገርኳችሁ ኬዝበራው መጨረሻ ላይ ነው የሚገባው ማለት ነው። ቃና እንዲሰጠው ማለት ነው። አልነገርኳችሁ ነገር ደረቅ ኬዝበራ ይጨመርበት ነበረ ማለት ነው። ካልፈጭ ቀርቼ ነው ብዙ ማለት ነው። ከዛ ደግሞ ማራሄን ጨምራለሁ እንዲረቅመው የሚበስለው አንዱን ተቀፈቃለ። የዛሬውን ታየው ሊሆነኛ ጠሃራ መስሎኝ ነው። ያኔ ሽታም የለውም። ሽታው እንዲለቅ የሚፈቀፈቅ ነበር፣ ግን ይሄ አዲስ ነው ምስር ያደረጉት ማለት ነው። ደህና ነው፣ ሽታም የለውም። እሱም በጣም ቆንጆ እንትን ነው፣ ሀሳ ነው ማለት ነው። ጠዋት ነው ውሃ ነው የነከርኩት። 3-4 የፋሁት የነከርኩበት ውሃ እንደገና ጨመርኩበት። አሁን እንደዚህ አረኩት፣ ይበስላል ማለት ነው። እንደዚህ ውሃ ጨምርበታለሁ። እንደዚህ ሙቅ ውሃ ነው የምጨምረው። ይበስላል ዝግ ብሎ ማለት ነው። እዛም የመጨረሻው ይበስልልኝ ብሎ እንትን እንጨምራለን ሩዝ ማለት ነው። እና ኬዝበራ አሻቦ ያስፈልገው ስለሚሞቅ ማለት ነው። እዚህ ደግሞ ምን እናደርጋለን መሰላችሁ ውዶቼ? ይሄንን እንትን ዛፈራን አረግበታለሁ። እንደዚህ አድርጌ ከስከስ ሎን እንዲሰጠው ነው። ያኔ ቃሪያ ይሰጠውም ሎን ነው እንጂ አይወት ይሄን ይመስላል። እንዲህ ባስል ይታያል። ይሄ ትልቅ እንትን ሀሳ ነው መሰለኝ። በጣም ልክ የህብ ስጋ ነው የሚመስለው ማለት ነው። አወፋፋው ብዙ አንፈቅፍቁኛል ማለት ነው። ውዶቼ ይሄን እየመሰለ ነው። ሩዙም ገና አልጨመርኩም። ኬዝበራውን እጨምራለሁ። እርጥቡ ነው ማለት ነው። በሀገራችን ድንብላል ይባላል ማለት ነው። በዚህ ሀገር ኬዝበራ ይሉታል። ደረቁም ይጨምራል። ደግሞ እኔ ደረቁን ታልፈጭ ቀርቼ ነው እንጂ ደረቁን መጨመር ነበረበት ማለት ነው። ከዛ እንደዚህ ብሎ ይመስላል። ገና ነው ይቀረዋል። ልጆቼ አሁን ሩዜን ጨመርኩ ማለት ነው። እንደዚህ አድርጌ ዝግ ብሎ እንዲበስል አደርገዋለሁ ማለት ነው።
አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውዶቼ እንደምን አድራችኋል? ሰላም ነበራችሁ? እኔ ጋር አልሐምዱሊላህ። ዛሬ ውዶቼ በዚህ መልኩ ጨርሻለሁ ማለት ነው። ይሄን ይመስላል ፈጥመዋለሁ። ይሄን